የመከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል በከተማችን ሐዋሳ በተለያየ ዝግጅቶች እየተከበረ ይገኛል። የበዓሉ ማጠቃለያን በተመለከተ የመከላከያ ሰራዊት አባላት የልዩ ዘመቻዎች እዝ በሐዋሳ ዓለም አቀፍ ስቴዲየም እያደረገ ያለውን ዝግጅት አስመልክቶ እንደሚከተለው እናቀርባለን። እንግዲህ የልዩ ዘመቻዎች እዝ የመከላከያ ሰራዊት አንዱ ክፍል ነው። ያ ክፍል ደግሞ በተለያዩ ግዳጆች ከድሮ ጀምሮ ከ1953 ጀምሮ የነበረው ኢትዮጵያውያን ያደረጉት ተጋድሎ እስካሁን ያለው ትውልድ ለማሰብ ተብሎ የሚዘጋጅ በዓል ነው። ይሄ በዓል እንዲከበር ሲወሰን የኛ ድርሻ መሆን ያለበት በተለያዩ ምክንያቶች ካሁን በፊት ስንሰራቸው የነበሩ ግዳጆችን መነሻ ያደረገ በተለያዩ ትርኢቶችን ለማክበር እየተዘጋጀ እንገኛለን። እንግዲህ ሐዋሳ የልዩ ዘመቻዎች እዝ እና ማሰልጠኛ ማዕከሉ የተቆራኘ ነው። የፊልድ ስራዎችን ምንሰራቸው፣ የውሃ ስራዎችን ምንሰራቸው፣ የገደል ስራዎችን፣ የተለያዩ ተፈጥሮ ሰው ሰራሽ መሰናክሎችን ምንሰራቸው እዚህ ከተማ ነው። እንዳጋጣሚ ሆነ ደግሞ በዓላችን እዚህ እንዲከበር በመደረጉ የአካባቢው ማህበረሰብ በተጨማሪም ደግሞ የምዕራብ አርሲ የሻሽመኔ ህዝብና የሐዋሳ የሲዳማ ህዝቦች በጋራ በመሆን ነው የምናከብረው። ባለፈው እንዳየነው ደግሞ በሩጫ ደመቅ ብሎ ተከብሯል። አሁንም ቀጣይ ያለው በዓሎች በአማረ ሁኔታ ከማህበረሰባችን ጋር ነው የወጣ ነው። የማህበረሰባችን ጋር ሆነን ደግሞ በዓሉን ለማክበሩ በጣም ደስ የሚል ነው ማለት ነው። የልዩ ዘመቻዎች እዝ ምስረታ በዓል እያከበርን ነው የምንገኘው። ሐዋሳ ከተማ ያው እንደምታወቀው የብላቴ ማሰልጠኛ ትምህርት ቤት ቁርኝነት አላቸው። ሐዋሳ ዙሪያ ነው ስራዎችን አብዛኛው ስራዎችን የምንሰራው እና ብላቴም ከህዝቡ ጋር እንደውም ሐዋሳ አካባቢ ካሉት ማህበረሰቡ ጋር በጣም እጅና ጓንት ሆነን የምንሰራበት ነው። ህዝቡ ያው የሚገርም ህዝብ ነው። የሐዋሳ ህዝብ ይታወቃል። የፍቅር ሰዎች ናቸው። በተለያዩ ስራዎች እንገናኛለን። ከጸጥታ ኃይሎቹ ጋር እንገናኛለን። ደስ የሚል ነው። ሁል ጊዜ ያው የምናሳልፈው ብላቴ ዙሪያ ያሉትንም እንዲሁም ሐዋሳ ሐይቆች አካባቢም ወንዶ ገነት አካባቢም ሆነን እንዘራለን። ህዝቡ በጣም የሚለያል ፍቅሩ። በዓሉም ደግሞ ከምናደርጋቸው እንቅስቃሴዎችም ጥሩ በዓል እንደምናሳልፍ ባለሙሉ ተስፋ ነው። ብዙ አይነት ዝግጅቶች ተዘጋጅተን ያለው በዓላችንን ለማክበር ልዩ ዘመቻዎች ከተመሰረተ 65ኛ ዓመታችንን ነው የምናከብረው። ስለዚህ 65ኛ ዓመታችንን ስናከብር ብዙ አይነት የሰልፍ ትርኢቶች፣ የተለያዩ ካታ ትርኢቶች እንዲሁም የተለያዩ ሩጫዎችን ጭምር ተደርጎ ብዙ ስራዎችን እየተሰራ ይገኛል። ይሄ ልዩ ዘመቻዎች እዝ ደግሞ የተለያዩ ኦፕሬሽናል ከአገር ውጪ የሆኑ ኦፕሬሽኖችን በሀገር ውስጥ የተለያዩ ኦፕሬሽኖችን መወጣት የሚችል ነው። እንግዲህ በዓሉ ሐዋሳ ላይ መከበሩ አንደኛ የእዙ ማረፊያም እዚህ ነው ያለው። ከተማም ደግሞ በከፍተኛ እድገት ላይ የምትገኝ ከተማ ናት። በጣም ጥሩ ተነሳሽነት ነው ያለው። ይሄ በዓል እዚህ መከበሩ ደግሞ ለከተማዋ ብዙ ትኩረት እንዲሰጥ፣ የተለያዩ ቱሪስቶች ወደዚህ እንዲመጡ፣ ብዙ ሳቢ የሆኑ ነገሮች እንዲከሰቱ ያደርጋልና በጣም ጥሩ ይሆናል ማለት ነው። ህዝቡ በጣም ደስ ይላል። ያው የኛ ህዝብ በሙሉ ወታደር ወዳድ ነው። እኛ በምንመጣበት ሰዓት በሄድንበት በምንመጣበት እያጨበጨበ ነው የሚቀበለን። ሐዋሳ ደግሞ በደንብ ያውቃል። በተለይ ደግሞ ኮማንዶን ከድሮ ጀምሮ በደንብ ስለሚያውቅ በጣም ደስ ይላል። በፊትም ጀምሮ ለስልጠናም እንዲሁም ደግሞ ፊልዶችን የምንሰራው በሐዋሳ ላይ ሲሆን የሐዋሳ ህዝቦች ደግሞ ከኛ አጠገብ ሁሌም እንደቆሙ እንደሆነ ልዩ ዘመቻዎች ጋር በጣም የተያያዘች ሀገር ናት ሐዋሳ ማለት አዲስ ነገር ያየንባት በጣም እያማረባት እንዲሁም ደግሞ ምርጥ ሆና እየተገኘች ትገኛለች። እንዲሁም ደግሞ ቀጣይም በምንኖርበት ቦታ ላይ ሁሉ ከፍተኛ ሆና እንደምትገኝ እኔ ተስፋ አደርጋለሁ። ውድ ተመልካቾቻችን የበዓሉን አጠቃላይ ዝግጅት በተመለከተ ያያችሁትን ይመስል ነበር። በዓሉ ከዚህ በኋላ ባሉ ቀናት ያለውን ይዘት እየተከታተል የምናቀርብላችሁ ይሆናል።